ሳራ ለሳሚ አንተስ ቤዛ ልታድናት ነው? የኔ ልጅስ ማን ነው የሚያድንልኝ? በማለት በጣም እያለቀሰች ትገኛለች። ሳሚም አይዞሽ ተረጋጊ፣ ግን ይሄ መርዝ ለማን ብሎ ነው ዶክተር ሮቤል የሰጠሽ? መቼም እሱ ዶክተር ስለሆነ መድኃኒት ነው ብለሽ አትዋሽኝም በእርግጠኝነት? በማለት እንግዲህ ሳሚ በርቀት ሆኖ ዶክተር ሮቤል እና ሳራ ሲነጋገሩ እያንዳንዱ ቪዲዮ ቀርጾ አስቀምጠዋል። ሳሚ ማለት ነው። ግን ያለው እውነታውን ንገሪኝ፣ እኔ ግን ማመን አልቻልኩም ይላል ሳሚ ማለት ነው። የተከበራችሁ የዜድነት ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሁላችሁም ሰላማችሁ ይብዛልኝ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እለፉ። ቅንነት መልካምነት ለራስ ነው። እንግዲህ በአዲስ መጥተናል ማለት ነው። ቤዛ ክፍል 40 ይዘን መጥተናል። እንግዲህ በቅንነትና በመልካምነት ላይክ ሰብስክራይብ እያደረጋችሁ ለፉ። ኢትዮጵያ ሀገራችን ሰላም ያርግልን እና ያው እንደነገርኳችሁ እንግዲህ ሳሚ ከሳራ ጋር በጣም ግራ ተጋብተዋል ማለት ነው። ያለው ነገር በጣም ያሳዝን። ምን አድርጎ ነው ይሄ ሁላ የጨከነባት? ስለዚህ ይሄ መድኃኒቱ የሰጣች ለቤዛ ብሎ ነው እና ህይወቷን አጥፊያት ብሎ ነው የሰጠሽ? ወይኔ ሳሚ በማለት ሳሚ በጣም ተናደዋል። በጣም ተረጋጊ አንቺ፣ እኔ ማድረግ ያለብኝን በደንብ አውቃለሁ፣ አንቺ ግን ተረጋጊ። እኔ እንዴት ተረጋጋ? እንዴት አድርጌ ልረጋጋ? ልጄ እኮ እዛ እያሰቃያት ይገኛል። ዶክተር ሮቤል በፈጠረ ይዤ ካለው እባክህ ልጄን አድንልኝ በማለት እያለቀሰች ሳራ እግሩ ላይ ተንበርክካ እንግዲህ እግሩ ላይ እየለመነችው ትገኛለች ለሳሚ። እሺ በቃ እሺ በቃ ምንም አታስቢ፣ እኛ በተቻለን አቅም ወደኋላ አንልም፣ ተረጋጊ ግን ሳራ ብሎ እየለመናት ይገኛል ሳሚ ማለት ነው። እና ሳራ በጣም ታሳዝናለች። እንግዲህ ልጇ ዶክተር ሮቤል ይዞባት አለ በለዛ ልጅሽ እኔ አሁን አልሰጥሽም፣ መጀመሪያ ቤዛና ሱራፌል ማጥፋት አለብሽ፣ እነሱ ካላጠፋሽ እኔ በእርግጠኝነት ልጅሽ በአይንሽ ማታያትም በማለት ያው ዶክተር ሮቤል እንግዲህ ልጇን ይዞባታል። በጣም ተሳቃለች፣ ግራ ተጋብታለች። እንግዲህ ሳሚ በቀጥታ ይዟት ሳራን ይዟት ያለው እውነታ ለሱራፌል እና ለቤዛ መናገር አለብሽ በማለት ቤታቸው ድረስ ሳሚ እንግዲህ ቆይ ለምንድን ነው እስካሁን የሆንሽው እዚህ? እቤቴ ለቀሽ ውጭ ስትባይ አሰሚም እንዴ? ውጪ ከቤቴ እያለ ሱራፌል አላወቀም ማለት ነው። ሳሚ ግን ይዟት ወደ ሱራፌል ቤት ይዟት መጥተዋል ማለት ነው። ድጋሚ ሳሚ መጣ ቤቴ ይለዋል። አዎ መጥቼ ያለው ድጋሚ እኔ እናንተ የምንነጋገረው ነገር አለ በማለት የፍቅሩ መንገድማ በግልጽ እንደማይሆን አሳይተኸኛል ይላል። እሺ ቤዛን ፈልጌ ነው የመጣሁ ይላል ሳሚ። አሁንም ባልሽን ስጋት ላይ ነው ብለህ ልትላት ነው? አይ የእሷ ስጋት አንተ ሳይሆን ዶክተር ሮቤል ነው። ስለዚህ ከዚህ በፊት አልገባኝም፣ ስለምንድን ነው የምታወራው? ሳራን ሁሉም ነገር ሳራውን ንገሪው፣ ሁሉም ነገር የተፈጠረው ያለው ነገር ሁሉም ነገር ንገሪው። አይ በፊት 2 ነበርን፣ አሁን ግን 3 መሆን አለብን። የጋራ ጠላታችን ዶክተር ሮቤል ስለሆነ እሱ ማጥፋት አለብን። ስለዚህ እስከ ዛሬ ድረስ እሱ አንተ ላይ ነበረ የሚሰራው፣ ትዳርህ ለማጥፋት አንተን ለማጥፋት ዶክተር ሮቤል ሁሉም ነገር እንግዲህ ከጀርባ የሚያሴር የነበረው ዶክተር ሮቤል ነበር። አንተ እስከ ዛሬ እና አሁን ለትዳር የእውነት ተቆርቁረህ ነው ለእኔ ይለዋል ዶክተር ሱራፌል። አው ለአንተ ነው፣ እኔ ለሌላ አይደለም። እስከ ዛሬ ድረስ በሄድኩበት መንገድ ሁሉ በትንሹም በትልቁም ያው አንተን እስከ ዛሬም ደግሞ ደርሰናል፣ እያረጋጋሁ ነበረ። እሺ ቤዛ ለምን ፈለካት? ለእሷ የምትነግረው ነገር ምንድን ነው? ስለ እሷ ነገር ሁሉም ነገር አውቄያለሁ፣ ስለ አንተና ስለ እሷ ነገር ሁሉንም ነገር አውቄያለሁ በማለት ያ ማለት ደግሞ ይሄ ሚስጥር የኛ ብቻ መሆን አለበት። ቆይ አልገባኝ ነገር እንዴት ነው ግን ከሜዳ ተነስተ የኔ ሀሳብ ይሆን ይላል ሱራፌል። አይ እኔ ለአንተ ሳይሆን ለዶክተሩ ነው። እውነቱን ነው። መጀመሪያ እኔ አንተን እንዳጠምድህ እኮ ያደረገኝ ዶክተር ሮቤል ነው ትላለች ሳራ። አሁን እገለዋለሁ ሲል ይኸውልህ የእኔ ልጅ እኮ አግቶብኛል። ምን? ስለዚህ
ከአሁን በኋላ ያለው ጉዳይ ሁሉ ቤዛ ስትመጣ መነጋገር አለብን፣ ሶስታችንም አራታችንም መነጋገር አለብን በማለት ሳራም ይኸው የኔም ልጅም አግቶብኛል ዶክተር ሮቤል በማለት አንተና ቲጂ ከዚህ በፊት ያሴራችሁት ሴራ ነው፣ እሱም አንተ ላይ እያሴረ ያለው ዶክተር ሮቤል፣ እሱማ ከአሁን በኋላ አለቀው መገለዋለሁ ይላል ሱራፌል ማለት ነው። እንግዲህ ለዶክተር ሮቤል ማለት ነው። እንግዲህ በጣም ያሳዝናል። ኩቻ ይላል መተሻል ይላል። ማማዬ ተኝታለች። ከማማዬ ጋር እኮ አልነበርኩም እየተጫወትን የቤት አረፍ ብላለች ገብታ። ሳሚ ግን አይተሽዋል? እኔ ምን አውቃለሁ፣ አሁን ነው የመጣሁት። እንዴ ቆይ እሷ ግን ልጅቷ ጥሎ የት ነው የሚሄድ? መቼም እነዛ ጥንዶች አልፋታ ብሏቸዋል ትላለች ሎሲ። ስለማን ነበረ ግን የምታወሩ? ይሄ ሱራፌል የሚባለው እኮ በጣም ጨካኝና አስመሳይ ሰው ነው። ምናልባት ለቤዛ ካልደረሰላት እኮ አደጋ ላይ ነው። እና አሁንስ ምን ቸገራቸው? አሁን እኮ በፍቅር እየኖሩ ነው ሁለቱ ጥንዶች። አይ እኔማ ማንም ከምንም እንደማይቆጥረኝ አውቃለሁ፣ ግን የምናገረው ሁሉ እውነት ነው ይላል እንቁርቴ ማለት ነው። በል ንገረኝና እኔና እንደ በፊቱ እኔና እንደ ሱራፌል እኔ እጠብቃታለሁ፣ ንገረኝ ያለው ነገር እንቁርቴ ትላለች ሎሲ ማለት ነው። ስለዚህ ንገረኝና ልስማ ትላለች ሎሲ። ቆይ መጀመሪያ ከሱራፌል ጋር መጨረስ ያለብኝ ጉዳይ አለ። ስለዚህ አንቺ ገብተሽ ማማዬ ከእንቅልፏ እስከምትነሳ የምትበላው ነገር ብትሰሪላት ይሻላል። ስለዚህ አንተ ጋር ባለው ሚስጥር አስፈራርተህ ማማዬን አሳክም ልትለው ነው እንዴ? ስለዚህ ይሄ ሚስጥር እኮ ሾልኮ ቢወጣበት እኮ በጣም ከባድ ነገር ነው ይላታል። ሱራፌልና ቲጂ እስካሁን ድረስ በድብቅ ግንኙነት አላቸው። ስለዚህ ሱራፌልና ቲጂ ማለት በጣም ይፈላለጋሉ ትላለች ሎሲ ማለት ነው። እንግዲህ ሎሲና እንግዲህ ቆይ ለምንድን ነው ግን ቤዛ ላይ እንደዚህ አይነት ነገር ሊያረግ ለምንድን ነው የተነሳሱት? እንደዚህ አይነት ክፋትና በደል ለምንድን ነው ቤዛ ላይ ሁሉም የተነሳሳው እሷን ለመግደል ይላል ሱራፌል። ሁላችሁም የእናንተ ጉዳይ ብቻ ነው እንደምታወሩት። ቤዛ መጣች፣ ምንድን ነው ቤት ውስጥ የተፈጠረ ነገር አለ ትላለች። ምንድን ነው እሱ ሱራፌል? ያ የተራገመ እኮ ሮቤል ተብዬ ነው እሱ ነው። ቤዛ መጀመሪያ ቁጭ በይ ይላል ሳሚ። ምንድን ነው የሚያስፈራሽ? ቁጭ በይ መጀመሪያ ይላታል። አይዞሽ የኔ ፍቅር፣ ማንም እኔ በህይወት እስካለሁ ድረስ ማንም ሊነካሽ አይችልም። ይኸውልሽ ቤዛ ይላል ሳሚ፣ ይኸውልሽ ስሚኝ፣ ያ የተረገመ ዶክተር ሮቤል እዚህ ብልቃጥ ውስጥ መርዙን አድርጎ ለሳሮን ሰጥቷት ነበር አንቺን ለመግደል። ምን ትላለች ቤዛ በጣም ደንግጣ ማለት ነው። አዎ ሰጥቷት ነበረ። እኔ ግን በድብቅ ካሜራ እዛ በርቀት ሆኜ ያለው ነገር መረጃ እኔ ጋ አለኝ በማለት እንግዲህ ለቤዛ ነገራት ማለት ነው ሳሚ። ዶክተር ሮቤል እንግዲህ በብርቃጥ አድርጎ ለሳራ ለቤዛ ስጫት ወይም በውሃ ወይም በምግብ አርገሽ ስጫት ብሎ ለእሷ ሰጥቷት ነበረ በማለት እንግዲህ ሲነግራት በጣም ፌት ነቀለች ቤዛ ማለት ነው። እና በጣም ያሳዝናል እንግዲህ በዛ ሁላ ፍቅራቸውና ደስ የሚል ፍቅር ሁለቱ ጥንዶች እንግዲህ እነሱ ለማጣላት እንግዲህ የማይቆፍሩ ጉድጓድ የለ ማለት ነው። ዶክተር ሮቤል እና ቲጂ የምትባሊት ማለት ነው። እኔ ግን ሁሉም ሰው እኔ ለመግደል የተነሳ እኔ ምን አደረግኩ? እኔ ምንድነው ጥፋቴ? ትላለች ቤዛ። አሁን ማልቀሱና መጨናነቁ ምንም መፍትሄ አያመጣም። አሁን መፍትሄ እንፈልግ። በዛ ላይ ደግሞ የሳሮን ልጅም መታገቷ አንርሳ። የእውነት ግን ሮቤል እኔ በመርዝ ሊገለኝ ነበረ? አዎ በዚህ በብርቃጥ ነው ለሳራ የሰጣት። ይሄ ደግሞ ለአንቺ ብሎ ነበረ ማለት ነው። ስለዚህ እኔ አሁን በብርቃጥ የሰጠው ነገር ወስጄ አስፈትሸዋለሁ ምን እንደሆነ። መርዝ ይሆናል ይላል ሱራፌል። አንተ መርዝ መሆኑና አለመሆኑ በምን አወቅ ሲለው፣ አይ እኔ ራሴ ወስጄ አጣራዋለሁ። ዛሬ ምንድን ወይስ እንዴ አሁንም እየተጠራጠርከኝ ነው እንዴ ሳሚ ይላል ሱራፌል። ሁለታችሁም ግን በጣም ነው አሁን ጭቅጭቃችሁ የጠላሁ በማለት ቤዛም ተናዳ
ከተቀመጠችበት ብድግ ብላ ተነስታ ሄዳለች ማለት ነው። ምናልባት የተረገመ ዶክተር ለፖሊስ አሳልፌ እሰጠዋለሁ። ስለዚህ እያንዳንዱ ነገር ቀርጬ እኮ ይዣቸዋለሁ። እያንዳንዱ አንተ ያ ነገር እኮ የዛ ሰዓት ያ ነገር ስታደርግ በቪዲዮ ቀርጬ እንዳስቀመጥኩ የእሱም እንደዛ በቪዲዮ ቀርጬ አስቀምጫለሁ በማለት እንግዲህ አሁንም አላመነኝም ማለት ነው። አሁንም አላመነኝም ይላል ሱራፌል። አሁንም ሳሚ ጠርጥረኸኛል፣ አሁንም አላመንከኝም፣ አሁንም እንደዛው ነው፣ እንደ ድሮህ ነህ፣ ምንም የተቀየርክ ነገር የለም፣ በየቀኑ እየጠረጠርከኝ ነው በማለት እንግዲህ ሱራፌልም ግራ ተጋብተዋል ማለት ነው። ሳራም በጣም ግራ ተጋብታለች። እንግዲህ ኩሽና ገብታ እንግዲህ ቤዛ ወደ ኩሽና ኪችን መጥታ እንግዲህ ያለው ነገር ልጠይቀት፣ ይቅርታ አርጊልኝ ቤዛ፣ ይሄንን ግፍ አንቺ ላይ መፈጸም አልቻልኩም፣ ይቅርታ አርጊልኝ ቤዛዬ፣ ግን ለእኔ መንገድ ትቼ ነበረ። ሳሩ በጣም ብዙ ነገር እኮ አሽተሽኛል። ከዶክተሩ ጋር ትውውቅ እንደነበራችሁ ሳሚ እዚህ እንደላከሽ እኔ መናገር ነበረብሽ። ለምን ለእኔ አልናገርሽኝም? እንዲህ አይነት ነገር ለምን ለእኔ እንዴ? ከሩቤል ጋር እኮ ተውቃችሁ ግን ቡና ቤት ነው ወይስ የት ነው? አዎ እኔ የምሰራበት ቦታ ብዙ ጊዜ ለመዝናናት ይመጣ ነበረ። መጀመሪያ ስተዋውቆ በጣም መልካምና ጥሩ ሰው ነበረ፣ ግን እያደረ ክፋቱ ገባኝ። መጀመሪያ ጥሩ ሰው ነበር የመሰለኝ ትላለች። ልጄ ግን ጨክኖ የሚገላት ይመስልሻል? አይዞሽ ምንም አያደርጋትም። እኛ ካቃተን ወደ ህግ እንሄዳለን። አይ ወደ ህግማ ይቅርብን። እኔማ ሌላ ሀሳብ ነበረኝ። ምንድን ነው እስቲ ሀሳቡ? አይ መድኃኒቱ እንደወሰድሹ ብታስመስልኝ። ስለዚህ ግን እንዴት አርጌ? ይሄ ሚስጥር ግን እሺ እኔ አረግልሻለሁ፣ ችግር የለውም። ግን ይሄ ሚስጥር ከአራታችን መውጣት የለም። ግን እስካሁን ድረስ መድኃኒቱ ደግሞ ምን እንደሚያደርግ ማንም አላወቀም። ግን መጀመሪያ ወስቶ ያጣራሉ ምን እንደሆነ። ግን ልጅሽን በሰላም አገኘ እንጂ በእኔ በኩል ችግር የለውም። አሁን ባመጣሽው ሀሳብ እስማማለሁ፣ ግን ሳሚን አማክረዋለሁ። ግን ይሄ ነገር በሰላም ይጠናቀቅ እንጂ ዶክተር ምን እንደማረገው ነው ያውቃለሁ ዶክተር ሮቤል ትላለች ቤዛ። እንግዲህ ለምናታለች ማለት ነው፣ ለምናታለች። እንግዲህ ሎሲ ደውላ ሳሚ የት ነህ እንዴ? ወዴት ነህ? እስካሁን ድረስ የት ነህ? አይ እዚህ ቤዛ ቤት ነኝ። እንዴ ምን እያረክሽ ነው? ምን እያረክ ነው? አይ በስልክ የሚነገር አይደለም፣ በአካል ስመጣ እነግርሻለሁ። ለማንኛውም እደውልልሻለሁ። ሄሎ ስትል ሎሲ ሳሚም ዘግቶ ወጥተዋል ስልኩ ማለት ነው። ምን ማለት ነው? ታሪክ ተደግሟል ማለት ደግሞ እንዴ? በቃ በድጋሚ ነፍሴን አትርፋ በድጋሚ ሌላ ነገር ተፈጠረ። ሱራፌል በጣም ተናደዋል። ደግሞ ተናዶ ዶክተሩ የሆነ ነገር እንዳያደርገው ብዬ ሰጋው ትላለች። መጀመሪያ መረጋጋት እንዳለበት ብትነግሪው ጥሩ ነው። ሳሮን የሁላ መስዋዕትነት የምትከፍል ለእናንተ ብላ ነው ይላል። ሳሮን እንግዲህ እኔ ግን አንድ ያልገባኝ ነገር አለ። ግን ወስጄ ላስመርምሮ ሲል እኔ ወስጄ ላስመርምሮ ብሎ ለምንድን ነው ከኔ ጋር የሚጨቃጨቅ ሱራፌል በማለት ምናልባት የዚህ ነገር ምናልባት የቸኮልኩ ይመስለኛል። ግን ለብቻሽ ነበር ማማከር የነበረብኝ። አይ እሱማ ለእኔ ብታማክረኝም ግዴታ ሱራፌልን ማወቅ ነበረበት። እኔ ለሱራፌል ሳልናገር ማንኛውም ነገር አላደርግም ትላለች ቤዛ ማለት ነው። ግን ሀሳቧ ሞኝ ባይሆን እንዴ? ስለዚህ ምን አለችሽ? እሺ ሲላት ሳሚ አይ ይሄ እኮ ጥሩ ሀሳብ ነው፣ እሷማ ያለችኝ አለችው። ብልቃጡ ላይ ያለው ነገር እኔ ልክ እንደወሰድሽው አስመሲ ብላ አለች። ይሄማ ጥሩ ሀሳብ ነው ይላል ሳሚ ማለት ነው። እንግዲህ ሳራ ያለቻት ያው ልጄ እንድተርፍ ወይም ደግሞ ልጄ ሮቤል እንዲለቃት ከፈለግሽ፣ ዶክተር ሮቤል እንዲለቃት ከፈለግሽ እንግዲህ ብርቃጡ ላይ ያለው ነገር ልክ እንደወሰደ ሰው አስመስለሽ ልክ እንደዛ ሆኝልኝ ስትላት፣ እኔ ልጅሽ ይስጥሽ እንጂ ልጅሽ ትዳን እንጂ ምንም ችግር የለውም ሁኝ ምትኝ ይሆንልሻለሁ ብላ ነበረ። እና አሁን ለሳሚ ስታማክረው ሳሚ ደግሞ ይሄማ አሪፍ ሀሳብ ነው ምንም ችግር የለውም
እሷም ልጇን ከምታጣ በዛ ላይ ደግሞ ሳራ ለእናንተ ብላ ነው ለአንቺና ለሱራፌል ስትል ነው ሳራ ብዙ መስዋዕትነት የምትከፍል በማለት እንግዲህ ሳሚም ተረድቷታል ማለት ነው። እንግዲህ ቤዛም መጀመሪያ ምን ነው ሳሚ እኔ ቤት እንደላከሽ ከዶክተር ሮቤል ጋር ደግሞ እንደምትተዋወቂ ለምንድን ነው ለእኔ ያልነገርሽኝ ስትላት እኔ እኮ መጀመሪያም አልነገርኩሽም ፈርቼ ነው በማለት እንግዲህ መልሳላታለች። በዛ ላይ ደግሞ የዛ ሰዓት ዶክተር ሮቤል ወደ እኔ ሲመጣ በጣም ጥሩና መልካም ሰው ነበር፣ ግን እየዋለ ያደረ እየተቀያየረ መጥቶብኝ ነው እንጂ ለሌላ አይደለም በማለት መልሳላታለች ማለት ነው ለቤዛ። እንግዲህ ሳራ በጣም ታሳዝናለች። እንግዲህ ልጇ ዶክተሩ ይዞባታል። ይሄ ነገር ማታደርጊ ከሆነ ልጅሽ በፍጹም አታገኝም ብሎ እያስፈራራት ይገኛል ማለት ነው። እና በጣም ያሳዝናል ቤተሰቦች። ይሄ እኮ በጣም ድንቅ ሀሳብ ነው። ይኸውልሽ መጀመሪያ ብርቃት ውስጥ ያለው በፍጥነት አጣራለሁ ምንም ነገር። ስለዚህ ቀና ስለሆነ በዚህ ነገር ይተባበረናል። እኔ እሱ ሄጄ ያናግረዋለሁ። ስለዚህ ያ እስከዛ ድረስ ይሄ ዶክተር ሳሮን ላይ ሊደውል ይችላል እና ምንም እንዳይፈጥር እንዳይጠረጥር ዶክተር ሮቤል እንኳን ሳራ ላይ ቢደውል እሷ ምንም እንዳልተፈጠረ አድርጋ ታውራው በማለት ለቤዛ እንግዲህ አደራ ብሏት ሄደዋል። እንግዲህ ይሄ ሲያወሩ ደግሞ ሱራፌል ከጀርባ ሆኖ የአንዳንዱ ነገር ሰምቷቸዋል ማለት ነው። ያው ሳሚና ቤዛ ሲያወሩ ከጀርባ ሆኖ እንግዲህ ዶክተር ሱራፌል አቶ ሱራፌል እንግዲህ ሰምተዋል ማለት ነው። ያው ዶክተር ሮቤል ቁጭ ብሎ እንግዲህ እየደወለ ነው ስልኩ። እንግዲህ የሳሮን ልጅ በጣም ታሳዝናለች ማለት ነው። እሱ ይዞባት ማለት ነው። የሳሮን ልጅ እሱ ይዞባታል። ሳሮን የት ነሽ? ምንድን ነው ድምፅሽ ጠፋ እኮ በሰላም ነው? እስካሁን ድረስ ምግብም መጠጥም አልወሰደችም ሳሮን እስካሁን ድረስ ቤዛ እስካሁን ምንም ነገር እኮ ስላላዘዘችኝ እኮ እንዴ ማዘዟ ግን አይቀርም። እስካሁን ድረስ ለምንድን ነው አንቺ እንዴ? መድኃኒት እኮ ሁሉም ነገር ላይ ይሰራል እንዴ? ምን ነካ? በትክክል ግን መድኃኒቱ ምንድን ነው ውስጡ ያለው? ስለዚህ አሁን ጊዜ ስለሌለሽ ቶሎ ብታረጊው ይሻላል። እስቲ አንድ ጊዜ የልጄ ግን ድምፅ አታሰማኝም ስትለው ስልኩ ዘግቶ ወጥተዋል ማለት ነው። እንግዲህ አስቡ ማለት ነው። ቤት ውስጥ እኮ መጠጥ አለ፣ ምግብ አለ። እንዴት ከዚህ ሁላ ጠፋሽ? ለምን አንዱ ላይ ለምን ጨምረሽ አልሰጠሻትም? እስካሁን ሳትበላ ነው እንዴ የቆየች? በማለት እንግዲህ ለምንድን ነው ሳትሰጫት እስካሁን ድረስ የዘገየሽ? በማለት እንግዲህ አስቡ ማለት ነው። መድኃኒቱ እስካሁን ድረስ ለምን አልሰጠሻትም? በጣም ዘገየሽ በማለት እሷም ደግሞ ጨክና መስጠት አትችልም ማለት ነው። እኔ አንቺ ላይ ቤዛ መጨከን አልቻልኩም። እንዴት አርጌ ነው ባበላሽኝ፣ ባጠጣሽኝ፣ ባለበስሽኝ እጅሽ እንዴት አርጌ ነው እንዲህ አይነት ነገር አንቺ ላይ ክፋት መፈጸም ያለብኝ? ስለዚህ አንቺ ላይ ይሄ ማድረግን ያቅቶኛል፣ አልቻልኩም። ስለዚህ ሰርዤዋለሁ። ግን አንቺ ልክ መድኃኒቱ እንደተጠቀመ ሰው ሆነሽ ሁኝልኝ ስትላት እሷም ችግር የለውም እኔ አንቺ ልጅሽ አግኝ እንጂ የምትፈልጊው ነገር እኔ እተባበራለሁ ብላ እንግዲህ ቤዛም ተስማምታለች። ሳሚም በጣም ደስ ብሎታል። አሪፍ ሀሳብ ነው። ብቻ መድኃኒቱ ወስጄ ላስመርምሮ ለምን እንደሆነ ያኔ ያው ሽባ የሚያደርግ ነው የሚገል ነው ምንድን ነው? ስለ መድኃኒቱ በደንብ ማስመርመር አለብኝ በማለት ያው እንግዲህ መድኃኒቱ እንግዲህ ሊያስፈትሽ ይዞ ወጥተዋል። ቤዛም ደግሞ እንግዲህ አይዞሽ፣ ስለ ልጅሽ አታስቢ ሳሮን፣ እኛ አለን፣ እኛ ካቃተን ወደ ህግ እንሄዳለን በማለት እንግዲህ እሷም እንግዲህ አይዞሽ እያለች ትገኛለች። መጨረሻው እንግዲህ ምና ይሆናል። ሰብስክራይብ ላይክ እያደረጋችሁ ለፉ ማለት ነው።